በአንድ ሀገር ልማትና እድገት ውስጥ የግል ኮሌጆችና ቴክኒክና ሙያ ተቋማት ያላቸው ሚና ቀላል የሚባል አይደለም። እነዚህ የትምህርት ተቋማት የኢንዱስትሪ ልማቱን ከመደገፋቸው ባሻገር የዜጎቹን ኑሮ ለማሻሻልና ምቹ የሥራ ዕድል ለመፍጠር ከፍተኛ አስተዋጽኦ እያበረከቱ ይገኛል። በጋምቤላ ክልልም የግል ኮሌጆችና ቴክኒክና ሙያ ተቋማት በርካታ ተማሪዎችን በተለያዩ ዘርፎች በማሰልጠን የሙያና ክህሎት ባለቤት በማድረግ ረገድ ጉልህ ተግባራትን እያከናወኑ ናቸው። በክልሉ በተለያዩ የሙያና የትምህርት ዘርፎች ላይ ተሰማርተው ተማሪዎችን በደረጃ 4 እና በዲግሪ መርሃ ግብር እያሰለጠኑ ከሚገኙት የግል ከፍተኛ ትምህርት ተቋማት መካከል ዱርማንና መቅደላ ኮሌጆች ተጠቃሽ ናቸው። እኛም በዛሬው መሰናዷችን በእነዚህ የግል ኮሌጆች ያለውን የ2017 ዓ.ም የመማር ማስተማር ስራ በተመለከተ አንድ መሰናዶ ይዘንላችሁ ቀርበናል። እንድትከታተሉን ያክብሩ። ቅኝት ባደረግንባቸው የዱርማንና የመቅደላ ኮሌጆች የ2017 ዓ.ም የትምህርት ዘመን የመማር ማስተማር እንቅስቃሴ በጥሩ ሁኔታ እየተከናወነ ይገኛል። የትምህርት አሰጣጡ በጣም አሪፍ ነው። ደስ የሚል ነገር ነው። ምክንያቱም የጤና ተማሪ ስንሆን በቲዮሪ ብቻ ሳይሆን በፕራክቲካልም ጭምር ስለሆነ ቲዮሪ ክላስ ላይ የተማርነው ነገር በፕራክቲካል ደግሞ ዲሞንስትሬሽን እያየን በተግባርም እያየን እንገኛለን ማለት ነው። በጣም አሪፍ ነበረ። ለኔ ብቻ ሳይሆን እንደ ተማሪ ተወካይም ነኝ። በጣም አሪፍ ነበረ። የትምህርት አሰጣጡም ደስ ይላል። ከጠበቁት በላይ ትምህርቱን እየወሰድን ነው ያለነው። ማለት ደስ በሚል ሁኔታ በሚገባን አስተማሪዎቻችንም በጣም እያስረዱን ነው። በቃ ከበፊቱም ይበልጥ አሁን ላይ ደግሞ በጣም እያስረዱን ስለሆነ አሪፍ ሁኔታ ላይ ያለነው። የ2017 የኮሌጃችን መማር ማስተማር ሂደት እንዳለፉት ዓመታት ሁሉ ከመንግስት የተላለፉትን የፍኖተ ትምህርት መሰረት አድርጎ ከስራና ክህሎት ቢሮ በሚተላለፍልን እና ተማሪዎችን የመቀበያ መቁረጫ ነጥብ መሰረት እሱ ላይ ተመስርተን በደረጃ ነው የምናስተምረው። በደረጃ በጤና በቢዝነስ ዘርፍ ተብሎ በሁለት ዋና ክፍሎች ውስጡ ላይ ግን 6 ንዑሳን ክፍሎች አሉት ነው ትምህርቱን የምናስተምረው። በሙያው ላይ በቂ ዕውቀት ያላቸው እንዲሁም ደግሞ እንዲህ እንደምታው ደግሞ ያማረ ግቢና ያማረ የተዋበ መቀመጫ ሳቢ የሆነ ለትምህርቱ ጥራት በራሱ አጋዥ በሆነ መልኩ ዴሞንስትሬሽን ወይም ደግሞ ሰርቶ ማሳያ ጭምር በተሟላ መልኩ ያሉበትና በክልል ውስጥም ይሻላል ተብሎ የሚገመት ተቋም መሆኑን ለማሳወቅ እፈልጋለሁ። እንደ ክልል ስራና ክህሎት ቢሮ ከሚሰሩ ስራዎች አንዱ የክህሎት ስራ በመሆኑ ያው ክህሎት ስራ በሚሰራበት ወቅት ከኮሌጅ ጋር በመሆን የማብቃት ስራ ስንሰራ ቆይተናል። አሁንም እየሰራን እንገኛለን። በተለይም የስራና ክህሎት ተጠሪ የሆኑ ኮሌጆች ከቲቤት ጋር በተያያዘ ቴክኒክና ሙያ ስልጠና ኮሌጆች በስራና ክህሎት ነው የሚሰዳደሩ። የመንግስትም የግልም ጭምር እየሰራን እንገኛለን ማለት ነው። የሰራን ያለውን ስራዎች የማብቃት ስራ ለመስራት የመንግስት ፖሊሲዎች በመቀጠል ስራ የማስማር ስራ እየሰራን እንገኛለን። ከዚህም ጋር በተያያዘ የሚሰሩ ስራዎች ያቻችር ስልጠናዎች አሉ። የሎንግ ተርም የምንለው ከሌቨል 1 እስከ ሌቨል 5 ያሉትም የሙያ ዘርፎችም እየሰራን እንገኛለን ማለት ነው። እና በአጠቃላይ ስራው የማብቃት ስራና ሰው ብቁ ሆኖ ወደ ስራ ለማስገባት እየሰራን እንገኛለን። ምክንያቱም ስራ እድል ሲንፈጠረው ሰው ክህሎት ኖሮ ነው ስራ መስራት የሚችለው ማለት ነውና ይሄም ኮሌጆች እየሰሩ ይገኛሉ ማለት ነው።
በጋምቤላ ክልል የግል ከፍተኛ ትምህርት ተቋማትን የትምህርት ጥራት ለማስጠበቅና የተማሪዎችን ክህሎት ለማሳደግ ሁሉም ባለድርሻ አካላት የበኩላቸውን ጥረት እያደረጉ ይገኛል። በጣም አሪፍ ነው። እስካሁን ማወቅ ያለብን በነርሲንግ ዙሪያ ማወቅ ያለብን ብዙ ነገሮች እያወቅን ነው። ያው በሰው ህይወት ላይ ስለሆነ የምንሰራው ነርሲንግ በራሱ ላይ ምን አይነት ነገር እንትን ማለት አለበት ፔሸንቱ ላይ የሚለውን ለፔሸንት ምን አይነት ኬር ነው መስጠት ያለብን የሚለውን ብዙ ነገሮች እያወቅን ነው። ኮሌጁ የሚሰራቸው ስራዎች የመጀመሪያው ጥራት ያለው የትምህርት አገልግሎት ለመስጠት የመጀመሪያው የሚሰራው ስራ ምንድነው? የመምህራን አቅም ማሳደግ ነው። ስለዚህ በመጀመሪያ ደረጃ ጥራት ያላቸው መምህራን አወዳድረን እንቀጥራለን። ከቀጠርነን በኋላም የተለያዩ ስልጠናዎችን ማለት ነው የክህሎት ክፍተት ያለባቸውን የክህሎት ክፍተታቸውን ለመሙላት የተለያዩ ስልጠናዎችን በኮሌጃችን በመስጠት ለምሳሌ ማስተማር ስነ ዘዴ ማለት ነው ቲቺንግ ሜቶዶሎጂ የሚባለውን ስልጠና እንዲወስዱ በማድረግ እንዲሁም የአቅም ክፍተት ያለባቸውን የትምህርት እድል እንዲያገኙ በማድረግ እና የመማር ማስተማር ሂደትን በተመለከተ ደግሞ በየጊዜው አፕዴት የሚደረጉ ካሪኩለሞችን እነዛን ያው እኛ የምንመራው በዚህ በስራና ክህሎት ደረጃ ስለሆነ ቴክኒክና ሙያዎች የሚመሩት ከነሱ ጋር በመነጋገር አዳዲስ አፕዴት የሚደረጉ ማቴሪያሎችን በመቀበል በዛ መልክ ትምህርቱ እየተሰጠ ነው የሚገኘው። በትምህርት ጥራት ዙሪያ ኮሌጅ ያደረገው ያለው አስተዋጽኦ ብዙ ነው። ለምሳሌ የመማር ማስተማር ሂደቱ ላይ ወይም ቲቺንግ ለርኒንግ ፕሮሰስ የምንለው ላይ ኢንተራክቲቭ እንዲሆን ወይም ደግሞ መስተጋብር ያለው እንዲሆን መምህራኖች ከአስተማሪዎች ጋር በግብረ መልስ መልኩ መማር ማስተማር እንዲሄድ ግሩፕ ዲስከሽኖች እንዲኖሩ አክቲቪቲዎች እንዲኖሩ እንደገናም ደግሞ ተማሪዎች ላይብራሪዎችን እንዲጠቀሙ በማነሳሳት እንደገናም የተግባር ትምህርቶች ላይ ቲዮሪቲካል ወይም ደግሞ የጽንሰ ሐሳብ ትምህርት ብቻ ሳይሆን በተግባርም እንዲማሩ እየተደረገ ነው ያለው እና በመማር ማስተማር ሂደቱ ላይ ትምህርት ጥራቱ ላይ ከሞላ ጎደል አሪፍ እንግዲህ በትምህርት ሚኒስቴር በኩል በመጣው በየጊዜው በመጣው ረቂቅ አዋጅ ተመስርተን እኛም ደግሞ ያለን ክህሎት ያለን እውቀት ሁሉ ሳንሰስት ለዜጋው እያበረከትን እንገኛለን። ኮሌጁን ደግሞ የኮሌጁን ስርዓተ ደንብ እየጠበቅን የ70-30 የትምህርት ስርዓትን እያከናወንን እንገኛለን። ትምህርቱን ደግሞ በተግባርና በቲዮሪ መልኩ እየሰጠን እንገኛለን። የትምህርት ጥራት በዚህ ሀገር ላይ ለድርድር የሚቀርብ አይደለም። ትውልድ ነው በዚህ ውስጥ አልፎ የሚሄደው አገርን የሚያስቀጥል ትውልድ ነው። ትምህርት ደግሞ ዋነኛውን ሚና የሚጫወት ነው የልማት ሁሉ መሰረት በመሆኑ ስለዚህ ምንም እንኳ ጥራት ከኮሌጆች ደረጃ ላይ ባይጀመርም ከመሰረት ቢሆንም በዚህ ለበል ላይ ግን ምን መሆን አለበት ምንድነው መያዝ ያለበት የሚለውን አድርገን ብቁ በሚባሉ መምህራን ይሻላል በሚባል የትምህርት መርጃ መሳሪያ በሰርቶ ማሳያ እንዲሁም ደግሞ እንደ ቴክኒክና ሙያ ኮሌጅነቱ ደግሞ በልምምድ ማለት ለምሳሌ ጤናን የሚማሩ ተማሪዎች ሆስፒታሎች ጤና ተቋማት ላይ ቢዝነስ የሚማሩ ተማሪዎች ደግሞ ወደ ባንኮች ሌሎች ቦታዎች ላይ ይሄዱ እጃቸውን ያፍታቱ ከስራው ከዋናው ስራ ጋር እየተዋወቁ የሚመለሱበት ራሱ የጥራት አካል ነው። በዚህ መልኩ ነው ጥራትን የምናስጠብቀው። የተሻለ የሚባል ላይብረሪ ነው ያለን። በላይብረሪ እየተጠቀሙ እንደ አንድ የትምህርት ዘርፍ እንደ አንድ የማሰልጠን ዘርፍ ነው ማንበብ ግዴታ ሆኖ የምናከናውንበት ስርዓት አለ። ይሄ ሁሉ የትምህርት ጥራት ማስጠበቂያ ሜካኒዝሞች ናቸው። ቅድም እንዳልኩሽ ጥራት ከግራስ ሩት ሌቨል ከታች የሚጀምር ነው። ሆኖም ግን በዚህም ደረጃ መጠበቅ ስላለበት ያንን እያስገድን ነው ማለት ነው። እንግዲህ ያው ትምህርት ለአንድ ሀገር ወሳኝ መሆኑ ይታወቃል። የተማረ የሰው ኃይል ያላቸው ሀገሮች ናቸው አሁን በተላለቅ ደረጃ ላይ
የምናገኛቸው። ስለዚህ የኛም ሀገር የተለያዩ ፖሊሲዎችን በመቅረጽ የትምህርት ስርዓቱን ለማዘመን ጥረት እየተደረገ ነው። እኛም የዛው አካል ነን። ያንኑ ፖሊሲ ለማስፈጸም የምንችለውን ያህል እንደ ግል ተቋም እየተጋን እንገኛለን። ግን የግል ተቋም ስለተባለ ብቻ በግለሰብ ደረጃ መታየት የሌለበት ሁኔታ አለ። ዞሮ ዞሮ የሀገር ሀብት ነው፣ የሀገር ዜጋ ነው የሚያሰለጥነው። የሚመለከተው አካላቶች ለመንግስት ተቋማት የሚያደርገውን ትኩረት ለግል ተቋማቶችም ማድረግ ይገባዋል። ለምሳሌ አሁን የኛ ግቢ እንዳያችሁት ለማስተማሪያ ከፍተኛ የቦታ ጥበት አለብን። መንግስት የተሻለ ቦታዎችን ቢሰጠን በህግና ደንቡ በሚፈቅደው በክልሉ ማስተር ፕላን መሰረት ቢሰጠን የተሻለ ተቋም ገንብተን ህብረተሰባችንን ከዚህ በላይ ተቀብለን የምናገለግልበት ሁኔታ ይኖራል ማለት ነው። ሌላ የተለያዩ ስልጠናዎች ያስፈልጋል በክልላችን ላይ። እነዛ ስልጠናዎች ከሰለጠኑ እኛ ጋር የሚሰለጥኑ አሉ፣ ስልጠና የሚያስፈልጋቸው ቦታዎች አሉ። በቴክኒክና ሙያ እየሰለጠኑ በክልሉ የተቋቋሙ አነስተኛና ብድር እነኚህ ማህበራት ማደራጃ የመሳሰሉ ተቋማት ከኛ ጋር እጅና ጓንት ሆነው የሚሰሩበት ሁኔታ ቢፈጠር የሰለጠነው ዜጋ ወደ ስራ የሚገባበት ሁኔታን በጋራ ብንሰራ የሚል ነው። ያው እንደ ቢሮ ሁሉም ኮሌጆች የግልም ሆነ የመንግስት በየወቅቱ ክትትል እናደርጋቸዋለን። ክትትል ስናደርግም የጥራት ጉዳይ እንደ ዋና ጉዳይ አድርገን እየሰራን እንገኛለን። በዋናነት አሁን በተለይም የግል ኮሌጆች የመንግስት ፖሊሲ የመንግስት አሰራር የመቀጠል ጉዳይ ዋና ትኩረታችን ነው። በዋናነት አሁን መንግስት ያስቀመጣቸው የተማሪዎች የማስገቢያ ነጥብ በሚገባ ኮሌጆች ይህንን መሰረት አድርገው ተማሪ ማስገባት አለብን ብለው የሚሉት ስራዎች እየሰራን እንገኛለን ማለት ነው። ከጥራት ጋር አኳያ ችግሮች አሉ። እነዚህ ችግሮች ለማስወገድ ክትትል በየወቅቱ እያደረግን እንገኛለን ማለት ነው። ችግሮች አሉ ለማለት የፈለኩበት ምክንያት አንዳንድ ኮሌጆች ከመንግስት ከፈቀደ ማስገቢያ ነጥብ በታች ማስገባት የሚሞክሩ ኮሌጆች አሉ። እነዚህ ኮሌጆች የኛ ክትትል ስናደርግም በግኝት የተገኙ እንደዚህ አይነት አሰራር ውስጥ ያሉት ኮሌጆች እርምጃና የማስተካከያ ስራ ሲሰራ ቆይተናል እና ጥራቱ በሚመለከት ችግሮች አሉ። ችግሩን ለማስወገድ ደግሞ የሚሰራው ስራ እንዳለ የሰራን እንገኛለን ማለት ነው። የ2017 የትምህርት ዘመን የመማር ማስተማር እንቅስቃሴ መልካም የሚባል ሂደት ላይ ቢሆንም የግል ኮሌጆችና ቴክኒክና ሙያ ተቋማት የሚጠበቅባቸውን ስኬት እንዳያስመዘግቡ በርካታ ተግዳሮቶች እንዳሉባቸው ይገልጻሉ። በትምህርት ዙሪያ ላይ አንዳንድ ክፍተቶች ቢኖሩም ግን አንዳንድ አስተማሪዎች የሚያደርጉት ጥረት ግን በጣም የተሻለ ነው፣ አሪፍ ነው። መማር ማስተማሩ ላይ አንዳንድ ቦታ ላይ ክፍተት አለ ብዬ የምለው እኔ አንዳንድ ጊዜ አስተማሪ ጥረት የሚሆንበት ሰዓት ይኖራል። ግን ያው ኮርሶችን እንትን ለማለትም ለመጨረስ አለ አይደለ እነዛ አስተማሪዎችን በጊዜ ያለማግኘት እንትኖች ይኖራሉ። ሆኖም ግን ባሉት አስተማሪዎች ኮርሶችን እየተማርንና እንትን እየሄድን ነው፣ ጥሩ እየተማርን እንገኛለን። ተግዳሮቱ እስካሁን ባለው በሞጁል አዘጋጀት ነው። ሞጁል መጀመሪያም በስራና ክህሎትም ተጠይቆ ነበረ። የሞጁል እጥረት ይኖራል። አብዛኛው ጊዜ በስራና ክህሎት የሚጠየቁት የምናገኘው ከዛ ነው ሞጁሎች የሚመጡት። በዛ በኩል ትንሽ ተግዳሮቶች አሉ እንጂ ከዛ ውጪ በእነሱ በተሰጡን መሰረት እስካሁን እዚህ ጋር ያለው ሁሉም ሰራተኞች ኳሊፋይድ ሰራተኞች ናቸው ያሉት። የሚሰለጥኑ ሰራተኞች ዘን ፊድባኮች ከተማሪዎች በመቀበል ነው። ኮሌጁ የራሱ መስፈርት አለው። ሰራተኛ የሚገመግብበት የራሱ ሂደት አለው። 3 ወር አንድ ሰራተኛ ተቀጥሮ ሲገባ 3 ወር የሙከራ ጊዜ ደግሞ እንደ አሲስታንስ ነው የሚቆየው። ዘን አሲስታንስ በሚሆንበት ሰዓት ኳሊፋይድ ከሆነ ለዛ ብቁ ከሆነ ወደ ማሰልጠን ይገባል።
ግን ተግዳሮቱ ላልሽው ተግዳሮቱ ከዚህ በፊትም ጥያቄዎችን ጠይቀንም መልስም አላገኘንበትም ሞጁል እጥረት አለ በደብዳቤ ጠይቁን ብሎናል በደብዳቤ ስንጠይቅም በመንፈልገው ሰዓት መልስ ስላላገኘን ትንሽ እሱ ተግዳሮት ሆኖብናል ከዛ ውጪ ግን በተሰጠው የትኛው ሞጁል በኤልኦ መሰረት ሰራተኛው እየሰጠ ይገኛል ተማሪዎችም ይባሉት በሚደረጉበት በፈተና ከኢንዳስትሪ አሰስመንት ስለዚህ መስፈርቶች አሉ ያ መስፈርቶች ማሟላት እየሰጠ እንገኛለን ማለት ነው እንግዲህ መቼም አልጋ ባልጋ የሆነ ነገር የለም የተማረ ለቦታው የሚፈልግ ሰው በፍጥነት ገበያ ላይ በፍጥነት እንደ ትላልቅ ከተሞች በፍጥነት ገበያ ላይ ዛሬ ብለሽ ነገ የምታገኘው አይደለም የትምህርት ስራ ገና በማስታወቂያ ገና ከአዲስ አበባ ገና ከየት የሚባለው ነገር እሱ እንደ እንቅፋት ነው ምክንያቱም ፍሎው አለ ሰው ስላለ ያንን አክሶ አንድ ጉዳይ ነው ሁለተኛው ደግሞ ምንም እንኳን ይሄ ለተግባር ልምምድ ወደ ውጭ በመንወጣበት ጊዜ ከግል ተቋማት የሚሄዱትን እንደ ደባል የማየት ዞሮ ዞሮ የመንግስት ህዝብን ለማገልገል የሚሰማራ ህዝብ እንጂ ሌላ የሚመረት የለም እዚህ ሌላው ኮሌጅ የሚያመርተው ሰው ነው የምናመርተው ይሄ አይነት እይታም ያለ ይመስላል ብቻ ሳይሆን በከፍያ ላይም ጫን የማድረግ ነገር አለ እሱም የጋራ ግንዛቤ ሁሉም ወገኖች ቢይዙት መልካም ነው ባለፈው እንደነገርኩሽ ለተቋማት የሚሰጡ ለምሳሌ የትምህርት አገልግሎት እዚህም ላሉት መምህራን ቢሰጥ ዜጎችን ነው የሚያስተምር ማንንም አይደለም እንደሱም አይነት ነገር አለ ሰግሪጌሽን ለይቶ እንትን ማለት ነገር ግዳጁ ግዴታ ሲመጣ እኩል ነው ተጠቃሚነት ሲመጣም በዚያ መልክ ነገር ስለሆነ ቢሆን መልካም ይመስለኛል የሚለውን ለማለት ፈልጌ ነው የውሃ ችግር አለ የውሃ ችግር እንግዲህ እንደምታዩት በክልላችን እንደ መቅደላ ኮሌጅ ብቻ ሳይሆን እንደ ክልል በአሁን ሰዓት ከፍተኛ የውሃ ችግር ውስጥ ነው ያለነው ውሃ ቧንቧ ያለ ውሃ የመጣ አይደለም ውሃ የለም ውሃ የምንጠቀመው በአህያ ጋሪ ከሚያዞሩ ሰዎች እንቀዳለን ያው ደግሞ ከተማሪ ቁጥር አኳያ ሲታይ ለተለያዩ ነገሮች ስለምንጠቀም በቂ ላይሆን ይችላል የተማሪዎቹ ጥያቄ ትክክል ነው ግን ይሄንን ከሚመለከተው ጋር ተነጋግረን ወደፊት የሚቀርፍበት ሁኔታ በመንግስትም ደረጃ እየተሰራበት መሆኑን እየተረዳን ነው አንድ ላይ የሚመለስ ይመስለኛል ከመምህራን ጋር የተያያዙ ጥያቄዎች አሉ አንዳንዴ የመምህራን ክፍተቶች ይፈጠራሉ የመምህራን ክፍተቶች የሚፈጠሩበት አንዱ መንገድ ብዙውን ጊዜ ከክልላችንም ውጪ መምህራኖች በቀጠር እናመጣለን አንዳንዴ ካየሩ ጋር ተያይዞ የማይለምዱ መምህራኖች አሉ ቶሎ ትምህርቱ ከጀመሩ በኋላ አቋርጠው የሚሄዱበት ሁኔታ አለ እንደዚህ አይነት ነገሮች ይከሰታሉና መምህርነት ደግሞ በሁለተኛ አማራጭ የሚታይበት አካባቢ ነውና ሰዎች ያው የኑሮ ሁኔታቸውን ለመሸፈን የተለያየ ስራ ይላሉ በዛ አጋጣሚ የጀመሩትን ውል አቋርጠው የሚሄዱበት ሁኔታ አለና ያንን ለመቀረፍ ምን መሆን አለበት የሚለውን እንደ ማኔጅመንት እየተነጋገርን ያለነው ያ ግን አሁን እየተፈታ ነው ያለው አሁን የተሻለ ሁኔታ ላይ ነው ያለው እየተፈታ ነው ያለው ወደፊት ደግሞ ከዚህ በተሻለ ሁኔታ ይስተካከላል ሌላው ምንድነው እያደረግን ያለነው ራሳችን ጋር ይህንን ችግር ለመፍታት የራሳችን ተማሪዎች ተመረቀው ምዘና አጠናቀው ብቁ የሆኑትን እዛው ውስጥ የሥራ ዕድል በመስጠት ችግሩን ለመፍታት ጥረት እያደረገ እንደ መንግስት ብቻ የሚያመጣ ልማት ላይኖር ይችላል የግሎች ተሳትፎ በሌለበት ጊዜ ስለዚህ ይሄንን ጋምቤላ ክልል ለማድረግ ከተፈለገ ሁሉም አሳስቦ ማድረግ ስላለበት በግል ኮሌጆች የሚሰሩ ስራዎች ትኩረት ሊሰጣቸው ይገባል እንደ መንግስትም ማለት ነው
እኔ እንደ አንድ የነዚህ ኮሌጅ የበላይ ኃላፊ ለግል ኮሌጅና ለመንግስት ኮሌጆች የሚሰጠውን ትኩረቶች እኩል ማድረግ እንደሚገባ ነው መንቀሳቀስ ያለብን። እነሱም ያነሱም ትክክልም ነው። ለቀጣይ ማስተካከል አለብን ብለን ስንነሳ የነበረ የክትትሉ ጉዳይና የመንግስት ፖሊሲዎች የማወቅ ጉዳይ ነው የምናደርገው ማለት ነው። ለመንግስት ኮሌጆች የሚሰጠው ትኩረት የተለየም አይደለም። ብዙም የመንግስት ኮሌጆች በመንግስት ባጀት ነው የሚያስተዳድሩ፣ የግል ኮሌጅ በግላቸው ነው የሚያስተዳድሩ። ስለዚህ የሚናደርገው ትኩረት እኩል ሆኖ ማድረግ አለ። ከዚህ በፊት የነበሩ ችግሮች እንዲቀርፉ የማድረግ ስራ እየሰራ ነው። አሁን አዳዲስ የመንግስት አሰራሮች በስራና ክህሎት ሚኒስቴር አዳዲስ አሰራሮች ወርዶ ሁሉም በእኩል መልክም እንዲያውቁ አድርገናል። በስልጠና መልክም እንዲሁም አንድ የግል ኮሌጅ መርተን እዛ ስልጠና እየሰጠንበት ሁኔታ ነበር። የሚኒስትር ዴታ መጥቶ ከዛ ስልጠና እንዲሰጡ ዱርማን ኮሌጅ መርተን እዛ ስልጠና እየሰጠንበት ሁኔታ አለ። ይህም አንዱ የትኩረት መስክ ነው። የአዳዲስ አሰራሮች እንዲያውቁ የማድረግ ስራ ዋናው ጉዳይ ስለሆነ ይሄ አንዱ ነው። ሌላም አዳዲስ የትምህርት ጥራት የሚረጋገጥበት ካሪኩለም ስራዎች እየተሰሩበት እንገኛለን። እነዚህ ካሪኩለም ወዲያውኑ በሚመጡበት ወቅት ቶሎ የማድረግ ስራ ለሁሉም በኩል መልክ እንዲደርስ የማድረግ ስራ በቅርቡ ጀምረናል። ከዛ በፊት ችግሮች ነበሩ። እኔ ማለት ፈለኩት ያነሱበት አግባብ ትክክል ነው። ከዚህ በፊት ችግሮች ነበሩ። እንደ ዋናው ጉዳይ ያልተወሰደበት ሁኔታ አለ። ግል ኮሌጅ ላይ ትኩረት አልመሰጥ ነገር ነበር። አሁን ግን ማሳካያ የተደረገበት ሁኔታ አለ። ሌላ በግል ኮሌጅ የሚወጡ ተማሪዎች እና ብቁ ሆነው ወደ ስራ ለማስገባት እንደ መንግስት ዋና ጉዳይ እነዚህ ቲቤት ኮሌጆች ወይ ቴክኒክና ሙያ ስልጠና ኮሌጆች የሚሰለሰሉ ሰዎች ብቁ ሆነው ስራ እንዲፈጥሩ ነው የሚፈልገው። አብዛኛው ሰው የመንግስት ቀጣሪ መሆን የሚፈልጉበት አግባብ አለ። ነገር ግን ዋና ትኩረት እንደ መንግስት የግል ኮሌጅ መሆን የመንግስት ቲቤት ኮሌጅ ስራ ፈጥሮ ሀገራችን ማገልገል የሚችሉበት ሁኔታ እንዲፈጥሩ ነው የፈለገው። ለቀጣይ ቢሆንም እነዚህ ኮሌጆች ሰው ብቁ አድርጎ ስራ ፈጣሪ ዜጋ ለመፍጠር ነው እንጂ ስራ የሚፈጥርበት ሳይሆን ስራ ፈጣሪ ዜጋ ለመፍጠር ነው መሆን ያለበት። አሁን ያሉት ኮምፕሌን እንደነ ለምንድን ነው መንግስት ላይ ማንቀጥረው ሙሉት ነገሮች ናቸው። ነገር ግን ስራ ፈጣሪ መሆን አለባቸው የሚል ነገር ስለሆነ መንግስት ቢሆንም ምናልባት ለአንድ ቦታ ተወዳድሮ ብቁ ሆኖ ወደ ስራ መግባት ከሆነ እሱ ችግር አይኖርም። ስለዚህ እንደ ኮምፕሌን ያነሱ ትክክል ቢሆንም ለቀጣይ ግን ዋናው ዜጋ ብቁ ሆኖ ስራ የሚፈጥርበት ሁኔታ መፍጠር እንዳለበት ኮሌጆች መንቀሳቀስ አለባቸው የሚል ነገር ነው ላነሳም ፈልገው። በተለይም ክፍተት ያለባቸው ግብአቶች እንዲቀርቡ ከማድረግ አኳያ አሁን እንደ መንግስት አሁን የመንግስት ኮሌጆች በሚመለከት በቅድ ተይዘው መሟላት ያለባቸው ነገሮች አንድ ሁለት ዘርዝሮ ለመንግስት ያቀርቡበት ሁኔታ አለ። አይም አንዱ ነው። ይሄ ለመንግስት ኮሌጆች ጥረት የተደረገበት ሁኔታ አለ። አሁን መንግስት ኮሌጆች ሁለት ናቸው እንደ ጋምቤላ ክልል ኦፌኖ ፖሊቴክኒክ ኮሌጅ እና ዲማ ፖሊቴክኒክ ኮሌጅ ናቸው እንደ መንግስት የምንወስዳቸው። የግል ኮሌጆች አሉ፣ የግብረ ሰናይ ድርጅቶች የተቋቋሙ ኮሌጆች አሉ፣ እንደ ዶን ቦስኮ አሉ። በግል የተደራጁና የተሟሉ ነገሮችም አሉ። እነዚህም አሉ። መሟላት ያለባቸው ክፍተት በታየበት ጊዜም ገብተንበት ይሄ መሟላት አለበት። ምክንያቱም በየሩብ ዓመቱ ኦዲት እናደርጋቸዋለን። በየሶስት ወሩ ጉብኝት እያደረግን ነው። ምንድነው የሚጎድሉ የሚለው ነገር ትረስ አድርገን ስንሰራ ስለነበረ እንዲያሟሉ ክትትል እናደርጋለን። አሁን ቢሆንም የሚጎድሉ ነገሮች እንዲያሟሉ የማድረግ ስራም የኛ ስልጣንም ስለሆነ መሟላት አለበት። ይሄም
በዋናነት ምክንያቱም ግብዓት በሌለበት ወቅትም ጥራት ችግር ያመጣል። መሞላት ያለባቸው ነገሮች እንዲያሟሉ የማድረግ ስራ ዋና የጥራት ጉዳይ ስለሆነ ጥራት የማድረግ ጥራት የመጠበቅ ጉዳይ ጥረት ማድረግ የሚገባ እንደሆነ ስራ እየሰራን እንገኛለን። በክልሉ የሚገኙ ኮሌጆችና ቴክኒክና ሙያ ተቋማት አሁን ካሉበት በተሻለ መንገድ ጥራታቸውን በጠበቀ መንገድ በማሳደግና በማስፋፋት ስራ ፈጣሪ ዜጎችን ለማፍራት የወደፊት እቅድ መኖሩን የዘርፉ ባለድርሻ አካላት አስታውቀዋል። የዱርማን ኮሌጅ የመንግስት እገዛ፣ የመንግስት ድጋፍ፣ የመንግስት እይታ ከሱ ጋር ከሆነ የዋና ስራ አስኪያጁ ካሁን በፊትም እንደተናገሩት እንዲያውም አንድ ድዳ አምልጦታል። ይህን ክልል በጣም ከሪፈራል ሆስፒታል የማይተናነስ ለመገንባት ምቹ የሆነ ማዕከላዊ ቦታ ከተሰጠኝ የመንግስትን የጤና ፍላጎትም አሟላለሁ ብሎ ነበር። እንዲህ አይነት ነገር ካለ ባለቤቱ እርግጠኛውን የምናገረው በጣም ዝግጁና ዝግጁ ነው። ይህንንም ወደ በዲግሪ ደረጃ ከፍ ለማድረግ እቅዱ አለ። ወደፊት ይሄ እንደተጠበቀው ነው። በዲግሪ ደረጃ በአንደኛ ደረጃ ዲግሪ ደረጃ ከፍ ለማድረግ እቅዱ አለ። መንግስት እይታ በሚመች ነገር ማቅረብ ባለበት ነገር መንግስት አቅርቦቱን ካደረገለት በተለይ የመሬትን ሰንትራል ቦታ ላይ እዚህ አይተሽ ሆነ እዚህ ማዶ የቀድሞ ሬዲዮ ጣቢያ ቦታ አለ። አሁን እዚህ እሱ ዝም ብሎ የተቀመጠ ነው። እሱ ዝም ብሎ ከሚቀመጥ ሬዲዮ ጣቢያ ካልሆነ ዝም ብሎ ቦታ ይዞ ከሚቀመጥ ይሄን መንግስት ከሰጠን ማዕከላዊ ቦታ ነው። ደንበኛ የጤና ተቋም መገንባት ይቻላል። ይህንን ሀሳብ ሁሉ አቅርበን ነበር። በዚህ መልኩ እቅዱን በውስጡ ያሰናዳ ይመስለኛል። እሱ አጫውቶኛል። ስለዚህ እኛ መንግስት ከጎናችን ከሆነ ተገቢውን ሁሉ ለማድረግ ዝግጆች ነን። ወደፊት እንግዲህ ያው ከሀገሪቱ የትምህርት ፖሊሲ ጋር ለመቀጠል ሁሌ ብቁ ሆኖ መገኘት ያስፈልጋል። በየጊዜው የሚወጡትን ደንቦች፣ መመሪያዎች ተግባራዊ ማድረግ ይጠይቃል። በዛው ልክ በማስተማሪያ ቁሳቁስና በመምህራን የተደራጀ ተቋም ሊሆን ይገባል። ምቹ የማስተማሪያ ቦታ ሊኖረው ይገባል። በዚህ መንገድ ዘርፍ የሚመለከተው አጋጣሚ በዚህ አጋጣሚ ይህንን ፕሮግራም የሚከታተሉ የክልሉ የሚመለከታቸው አካላቶችን በማየት ለዚህ ዓላማ ምቹ የሚሆን ድጋፍ ያደርጉልናል ብዬ አስባለሁ። እኛም አሁን ካለንበት የተሻለ ቁመና ይዘን የጣለብንን አደራ ለመወጣት በቁርጠኝነት እየሰራ ነው። እንደ መንግስት አሁን አሰራሮች የተቻቻሉ የመጡበት ሁኔታ አለ። አሁን እንደ ሀገርም የትምህርት ጥራት ጉዳይ አንዱ ሆኖ ቅድም ባነሳው አግባብ ቀጣይም መስራት ያለብን ነገሮች አሉ። በቅድ የምንይዛቸው ነገሮች አሉ። አሁን እንደ ጋምቤላ ክልል ጥራት የተጠበቀ ተደራጅነትም ለመስራትም ስራዎች ለመስራትም በዝግጅት ላይ እንገኛለን። አሁን አብዛኛው ኮሌጆች ጋምቤላ ከተማ ላይ ናቸው የሚገኙ በብዛት። ነገር ግን ማጥፋት ስራ መስራት አለበት። ወደ ዞኖች ወደ ዋርዳዎች ኮሌጅ የሚደርሱበት አግባብ መፍጠር መቻል አለብን። አሁን ከዋርዳ ከሩቅ ዋርዳ መጥቶ እዚህ ለማሰልጠን ሰው ተቸግሮ ስለሚሄድ እንደዛ አይነት ማስተካከል ስላለብን መንግስት ይዟል። ይሄም ጉዳይ በየዞኑ የቴክኒክና ሙያ ስልጠና ኮሌጅ እንዲከፈት ጅምር ስራዎች ተጀምረዋል። ጥናት ተደርጓል። የሚከፈትበት ቦታዎች ጥናት ተደርጎ ዝግጅቱ ኦልሬዲ የተጠናቀቀበት ሁኔታ አለ። የሚቀረው በመንግስት ባጀት ተደግፎ የሚጀምሩበት አግባብ ለመፍጠር ነው እንጂ ጥናቶች ተደርጓል። ይሄም እቅዱ አለ። ማጥፋት ስራ መስራት አለብን። ይሄ ከማጥፋት ስራ ጋር በተያያዘ ጥራት የጠበቀ ትምህርት እንዲኖር ሁሉም ማይበርሰቡ እስከ አርሶ አደር ድረስ ልጆቻቸው ብቁ ሆነው እንዲማሩ የማድረግ ስራ ግንዛቤ ስራዎች መስራት አለብን የሚል አቋም ይዘናል። ምክንያቱም አንዳንድ ልጆች ሳይማሩ ሰርቲፊኬት ለማግኘት ጥረት የሚያደርጉ አሉ።
ስለዚህ ሰው ብቁ ሆኖ ለመንቀሳቀስ ራሱ ህይወት ለመምራት ራሱ ሀገር ለማልማት መነሳት ስላለበት ጥራት ላይ በደንብ መስራት አለብን። ስለዚህ ግንዛቤ የማፍጠር ስራ መስራት እንዳለብን ነው ይዘን ያለን ነው በእቅድ ደረጃ ማለት ነው። አጠቃላይ ሁኔታ ከዚህ በኋላ ብቁ ዜጋ የሚፈጥርበት አግባብ የተሟላ ሀገር ስራ የተፈጠረ ሀገር የሚያድግ ሀገር መፍጠር ስላለበት በእቅድ ይዘናል ማለት ነው። ትምህርት ለሁሉም ነገር መሰረት ነውና የሁሉም ባለድርሻ አካላት ተሳትፎ ሊጠናከር ይገባል የዛሬው መልእክታችን ነው።